ሰላም እንዴት ናችሁ? ዛሬ ደግሞ ፋንክሽን ምንድነው የሚለውን በሲምፕል ዲፊኒሽን ፋንክሽን ማለት ኢስ ኤ ማሽን የትኛውን ኢንፑት ተቀብሎ ወደ አውትፑት መቀየር የሚችል። ለምሳሌ አንድ ማሽን ውሰዱ፣ ክብሪት ፋብሪካ ውሰዱ። ኢስ ኤ ማሽን እንጨት ይወስዳል፣ ክብሪት አድርጎ ያወጣል። ልክ እንደዛው ፋንክሽን ማለት ማሽን ነው። የሆነ ቁጥር ይወስዳል፣ የሆነ ቁጥር ያወጣል። ለምሳሌ ኤፍ ኤክስ ኢዝ ኢኳልስ ቱ ኤክስ የሚለውን እንውሰድ። ኢስ ኤ ማሽን አንድ የምታስገቡት አንድ ሁለት ሆኖ ይወጣል። በሁለት ተባዝቶ አምስቱን ብትወስዱት 10 ሆኖ ይወጣል። ስለዚህ ኢስ ኤ ማሽን እንደዛ አድርጋችሁ አስዩማሉ። ፋንክሽኖች የተለያየ ስም ሊኖራቸው ይችላል። ላይክ ኤፍ ኦፍ ኤክስ፣ ጂ ኦፍ ኤክስ፣ ፒ ኦፍ ኤክስ ኢትስ ጀስት ስም ነው። ቤዚካሊ አይዲያው ግን ማሽን ነው። ፋንክሽን የተለያየ አይነት ፎርሙላዎችን ሊይዝ ይችላል። ነገር ግን ኤክስ የሚባል ኢንፑት ይቀበልና ዋይ የሚባል አውትፑት ያወጣል። ስለዚህ ፋንክሽን በዚህ መንገድ አስቡት። ማቴማቲክስን ሲምፕሊፋይ ያደርግላችኋል። ጀስት ለመረዳት ያህል ይመቻችሁ።